ሰላም ጤና ይስጥልኝ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኤርትራ ላይ ስፔሻል ራፖርተር ሹሞ ነበር፣ መሐመድ አብዱል ሰላምን ማለት ነው። የእሳቸው የስራ ዘመን ለአንድ ዓመት እንዲራዘም ተወስኗል። እንግዲህ በአብላጫ ድምጽ ይህንን የውሳኔ ሀሳብ ከደገፉት ሀገሮች ውስጥ ኢትዮጵያ አንደኛዋ ነች። እንግዲህ እንደሚታወቀው ይህ ስፔሻል ራፖርተር ሊሾም የቻለው በኤርትራ እየታየ ያለውን እጅግ ዘግናኝ የሰብአዊ መብትና የዜጎች መከራን መሰረት በማድረግ ነው። እንግዲህ ኤርትራ ዓለም ላይ እጅግ አፋኝና ዘግናኝ የሆነ አምባገነን መንግስት ያለባት ሀገር እንደሆነች ይታወቃል። ምናልባትም አንዳንዶች እንደውም ሰሜን ኮሪያን አፋኝና ይሄ እንደዚህ ክሎዝ የሆነ መንግስት አድርገው ያስባሉ። ከኤርትራ የከፋ ግን ዓለም ላይ ያለ አይመስለኝም። እና ከዚህ ጋር ተያይዞ ነው የተባበሩት መንግስታት ዓለም አቀፉ ማህበረሰብ ይህንን የዜጎቿን መከራ ለመታደግ በሚል ነው ለአንድ ዓመት ይህንን ሹመት ያራዘመው ማለት ነው። እንደሚታወቀው ኤርትራ ትልቅዬ እስር ቤት በሏት፣ ትልቅዬ እስር ቤት ነች። የኤርትራ ህዝብ ትክክለኛ ቁጥሩ እስከ 3 ሚሊዮን ይባል እንጂ ምናልባት ከ1.5 እስከ 1 ሚሊዮን ነው ሀገሪቷ ላይ ያለው። በዚህ ቁጥር ያለውን ህዝብ ነው እንግዲህ ከ400 ምናምን በላይ እስር ቤቶች አሉ። ዘግናኝ በበረሃ ላይ በምናምን የተቋቋሙ ማለት እንደ ኢራኤሮ አይነት በዚህ ጉዳይ ላይ ራሱን የቻለ ፕሮግራም ይሰራሉ። እንደ ኢራኤሮ የመሳሰሉ እጅግ ዘግናኝ በረሃ ላይ ሰዎች አይምሯቸው ታሙ በረሃብ በምናምን እንዲሞቱ ብቻ የሚያደርግ ዘግናኝ እስር ቤቶች አሏቸው። ስለታፈነ ይታወቃል። ኤርትራ ላይ ኢንተርኔቱ የለም፣ ሚዲያ የለም፣ ዝግት ያለች ሀገር ነች። ከዓለም በቃ ዘግቷታል። የአንድ ሰው መፈንጫ ነች። ከዛ ጋር ተያይዞ ነው እንጂ መረጃው በማይወጣው የሚታሰሩት እኮ ሰዎች ምክንያት እንኳን እኮ የሚዘገንን እኮ ነው። አሁን የህዋ ምስክሮችን ምን አድርገው ነው የምታስሯቸው? ሃይማኖተኞች ናቸው። ሃይማኖት ነው በጣም ማይኖሪቲ ትንሽ ናቸው። እንኳን ኤርትራ ውስጥ ዓለም ላይ ትንሽ ናቸው። እነሱን ለ20 እና ለ25 ዓመት ካለ ፍርድ አስሯቸዋል። የሚገርማችሁ ምን እንዳረጉ እንኳን ግራ በሚያጋባ ሁኔታ ፕሮቴስታንቶችን በጣም በሚዘገን ሁኔታ በርካታ ፓስተሮች የፕሮቴስታንት ፓስተሮች ታስረዋል። ከዛ በዘለለ በቅርቡ የኦርቶዶክስን ጳጳስ አቡነ አንቶኒዮስን ለ15 ዓመት በቁም እስር አሰቃይቶ ነው በቅርቡ ያረፉት። ጋዜጠኞችን እንደ ዳዊት ያሉ ጋዜጠኞችን፣ ዶክተሮችን ጋዜጠኞቹ እንኳን አጋልጠውኝ ነው የሆነ ነገር አድርገው ነው ብላችሁ ልታስቡት ትችላላችሁ። ሌሎቹ ምን አረጉ? የሃይማኖት አባቶች ምን አረጉ? በዚህ ደረጃ ነው ጭካኔው። ይሄን ሰውዬ እኮ ነው እዚህ ያሉ ባንዳዎች አዳኝ አድርገው እየሄዱ ያሉት እኮ። ይፈጃል። አንዳንዴ ኔቸሩን አለማወቅ በታሪክ አጋጣሚ ኢትዮጵያን አምርሮ የሚጠላ ሰው ነው። መበቀል የሚፈልግ ሰው ነው። ከዚህ ጋር ነው እንግዲህ ዓለም አቀፉ ማህበረሰብ እንኳን ያገለለው ኢኮኖሚ የለውም።
ይሄ የመንግስትነት ቅርጽ ህግ አውጪ፣ ህግ አስፈጻሚ፣ የዳኝነት አካል ምናምን የምትሉት ምንም አይነት የመንግስት ስትራክቸር የለውም። ገንዘብ ሚኒስተሩም ራሱ ነው፣ ፖሊሱም ራሱ ነው፣ ፍርድ ቤትም ራሱ ነው፣ ነጋዴውም ራሱ ነው። ፓርቲው ሻዕቢያ ብቻ ነው በነገራችን ላይ የሚነግደው ኤርትራ ውስጥ አይቻልም። ብትነግዱም እንደው በጣም ጥቃቅን ጉሊት የመሳሰል እንደ ጉሊት አይነት ትንንሽዬ ነገሮችን ነው መስራት የምትችሉት። ፓርቲው ነው ፓርቲ ከተባለ ሻዕቢያን የሚሰራው። ኢኮኖሚ የምትገኘውን ከግብፅ ከተለያዩ በተለይ ኢትዮጵያን እድገት እንትን ከሚሉ አገሮች የተወሰነች በእርዳታ የምትመጣ ገንዘብ አለች። እሷንም አለ እዚሁ ኢትዮጵያ ውስጥ ለማበጣበጥ ያውሏታል። ምናልባት ከዚህ በፊት ሲንጋፖር እናረጋታለን ምናምን የሚል ኢትዮጵያን ዘርፈን መሀሉን ዘርፈን ይሄ የቀኝ ግዛት አይነት አላር ጣሊያን ከዚህ ዘርፈው እዛ ዳሩን ኢንዱስትሪ አድርገው ምናምን እንደዛ አይነት የእብደት አስተሳሰብ ነበራቸው። ያ ከሽፎባቸዋል። አሁን ኮምፕሊትሊ ሙሉ ኃይላቸውን ኢትዮጵያን መበጥበጥ ላይ ነው። ህዝቡን መከራ ላይ ነው። እንግዲህ በብዙሃኑ ወጣት ሳዋ ገብቶ ነው የወጣው ወታደራዊ ማሰልጠኛ። የተቀረው እንዳለ ተሰዶ አልቋል። ታፍነው ነው ያሉት። አሁን አብዛኛውን ኢኮኖሚያቸውን በእርዳታ ነው ለማንቀሳቀስ እየሞከሩ ያሉት እና እጅግ ዘግናኝ ሀገር ነች። ዘሞስት ሴክሬቲቭ ስቴት ነው የምትባለው። እንግዲህ የተባበሩት መንግስታት በዚህና በመሳሰሉት ምክንያቶች ነው ኤርትራ ላይ ስፔሻል ሰው ተሹሞ ይህንን ዘግናኝ ሀገር ሪፖርት እንዲያደርግ እንዲያጠናላቸው የአንድ አመት የስልጣን ጊዜውን የስራ ጊዜውን ያራዘሙለት ማለት ነው። በዚህም ያው ይታወቃል በኤርትራ በተለይ ከአፋሮች ጋር በተያያዘ ሁሉም ህዝብ ተቃውሞውን ያሰማል። በአፋሮች ላይ ግን የሚደረገው ጭቆናና አፈና በጣም ዘግናኝ ከመሆኑ የተነሳ የነጻነት ትግል እያደረጉ ነው። ለምሳሌ ይህንን የተባበሩት መንግስታት ውሳኔ እጅግ ከደገፉ ድርጅቶች ውስጥ ነፃ አውጪ ድርጅቶች ውስጥ ይሄ አርሲዲኦ የሚባለው የአፋር የቀይ ባህር አፋሮች ዲሞክራሲያዊ ድርጅት አለ። ሌላኛው የትጥቅ ትግል ሰላማዊ አማራጮች እንደማያዋጡ አድርጎ የሌላኛው የትጥቅ ትግል የጀመረው የኤርትራ አፋሮች ብሔራዊ ሊግ የሚባሉ ድርጅቶች አሉ። የትጥቅ ትግል የጀመሩ ማለት ነው። እነዚህ ድርጅቶች ለተባበሩት መንግስታት ግልጽ የሆነ ምስጋና አቅርበዋል ማለት ነው። ከዚህ በፊትም እንዲራዘም እየጠየቁ ነበረ። ይህ ራፖርት ለአንድ አመት በመራዘሙ ደስታ ሰምቶናል ብለው ኦፊሻል ፔጆቻቸው ላይ መግለጫ አውጥተዋል ማለት ነው። ይታወቃል የኢሳያስ መንግስት በተለይ ከኢትዮጵያ ጋር እየተከተለው ያለው ፖሊሲ የውድቀቱ ጅማሬ ነው። ምንም አይነት የትብብር መንፈስ የሌለው የጠላትነት ፕሮክሲ ነው አሁን እያደረገ ያለው ኢትዮጵያ ላይ።